የቴክኒክና ሙያ ስልጠና ተቋማት አላማም በሙያቸው ብቁ የሆኑና ለስራ ተነሳሽነት ያላቸውን ተለዋዋጭ ከሆነ ስራ አካባቢ ጋር በቀላሉ መላመድ የሚችሉና የስራ ዕድል ፈጠራ አቅም ያላቸው ዜጎችን ማፍራት ለማህበራዊ ኢኮኖሚያዊ እድገት ብሎም ለሀገራዊ ብልጽግና አስተዋጽኦ ማበርከት ነው። አገራዊ ብልጽግና እውን እንዲሆን በወቅታዊ የሙያ ገበያ ፍላጎት ላይ የተመሰረተም ጥራት ያለው የቴክኒክና ሙያ ስልጠና አቅርቦት ወሳኝ ነው። ውድ የከፋ ቴሌቪዥን ተመልካቾች በዛሬው ፕሮግራማችን አውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ የስራ እንቅስቃሴ ይዘን ቀርበናል። አብራችሁን ሁኑ። ዋናው የኮሌጁ ተልዕኮ ብቁና በራሱ ዜጋ የሚተማመን ዜጋን ማፍራት ነው። ሁለተኛው ደግሞ በአካባቢው የሚገኙ ማህበረሰቡን ወይም ህብረተሰቡን በቴክኖሎጂ የታገዘ ኑሮ እንዲሻሻል አድርጎ የሚሰራ ኮሌጅ ነውና አንዳንድ ማሳያዎች አሉን። ይህንን ለማሳካት በርካታ ስራዎችን እንሰራለን። ስልጠናው በሶስት መልኩ ነው እየተሰጠ ያለው። በዋናነት ግን በትብብር ስልጠና ሰልጣኞች ከገበያው ጋር ህብረተሰቡ መሀል ገብተው ያለውን ነገር መሬት ላይ ያለውን ነገር አይተው እዛው የስራ ላይ ልምድ እያደረጉ ወደ ስልጠና እንዲገቡ እንደገና ደግሞ ራሳቸውን ብቁ እንዲያደርጉ እየተሰራ ነው። በኮሌጁም እንደዚሁ የሚያስፈልጋቸው ቁሳቁሶችን በማቅረብ ስልጠናው እየተሰጠ ይገኛል። እንዲሁ አሰልጣኞቻችን ኮሌጁ ያው ከ2007 ጀምሮ እንግዲህ የመሰረት ድንጋይ ተጥሎ የዋናው ግቢ ግንባታ የተጀመረበት ነው። ነገር ግን የሰው ኃይል በማደራጀት ወደ ስራ የተገባው ከግንቦት 2014 ጀምሮ ነው። እዚህ 2015 ጀምሮ ሰልጣኞችን ተቀብሎ ማሰልጠን ጀምሮ ማለት ነው። 2015 ስልጠና ስንጀምር 57 ተማሪዎችን ይዘን ነው በተለያዩ የትምህርት ዘርፎች ያው ቀደም ሲል ባገኘነው የምዝገባ ፍቃድ መሰረት በሶስት ትምህርት ክፍሎች ሰልጣኞችን 57 ተማሪዎችን መዝግበን በማሰልጠን የተጀመረው። በወቅቱ እንግዲህ የሰው ኃይል በአስተዳደር በኩል ወይም በድጋፍ ሰጪ ሰራተኞች በኩል ጥቂት ነበር፣ አሰልጣኝም እንደዛው ጥቂት ነበር። አሁን ግን በርካታ መሻሻሎች አሉ። በሁሉም ዘርፍ መልካም ነገሮች አሉ። አውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ መሰረት ልማት ለማሟላት ካደረጋቸው ጥረቶች ውስጥ አንዱ ኮሌጁን በቴክኖሎጂ ማዘመንና ለአይሲቲ ትምህርት ክፍል የሚሆኑ ቁሳቁሶችን ማደራጀት ነው። በዚህም ተማሪዎች ማግኘት ያለባቸውን ዕውቀት እያገኙ መሆናቸውን ተናግረዋል። ደስ ይላል። ያው በጥሩ ሁኔታ እየተማርና መምህራኖቻችንም ደግሞ በጣም የበቁ ናቸው። በጣም ደስ ይላል። በጣም በቃ በመገባን ሁኔታ እያስተማሩ ነው። በጣም ደስ ይላል። ዲፓርትመንቱ ላይ ያው አሁን ትንሽ ይሻላል፣ ግን በፊት ሌቭል 1 ላይ ስንማር በቂ ኮምፒውተር አልነበረም። 3 ኮምፒውተር ብቻ ነበር ስንማር በ3 ኮምፒውተር ብቻ ነበር ስንማር ነውና አሁን ላይ ግን ብዙ ኮምፒውተሮች አሉ። ትንሽ ግን አሁን ፕሪንተር ስካነር ምናምን በሙሉ ግን አልተሟሉ። ሆኖም ግን ያው እንግዲህ ስለ ኮምፒውተር በቂ ግንዛቤ ይዘናል የሚል እሳቤ ያለኝ። ኮሌጃችን ያው አውራዳ ኮንስትራክሽን ኢንዱስትሪያል ኮሌጅ በተለያዩ ዲፓርትመንቶች ሲሰጥ ነበረ። ከነዛ ውስጥ እንግዲህ አይቲ ኢንፎርሜሽን ቴክኖሎጂን በሰፊ እየሰጠ ይገኛል። አክቲቭ በሆነ መልኩ ያም 44 አሰልጣኞች ነው ኢንፎርሜሽን ቴክኖሎጂ ማለት አይቲን የሚያንቀሳቅሰው
ከነዛ እንግዲህ ተማሪዎቹን ከማስተማር ከመማር ማስተማር ባለፈ ከቲዮሪ ባለፈ በተግባር በጣም ውጤት ተኮር ሆነው እንዲወጡና ግንዛቤ በሙያቸው የራሳቸውን ስራ መፍጠር የሚችሉበትን የሙያዊ ዘርፍ ትምህርትም ጭምር ነው እየሰጠ የሚገኘው ማለት ነው። ትምህርቱ ግን ሬጉላር ነው። በዛ ላይ ፕራክቲስ የምናደርገው ከሰኞ እስከ አርብ ነው ትምህርቱ ሆኖ ዛሬ እንትን ቲዮሪ ተምረን ከሆነ ፕራክቲስ ደግሞ ለነገው ፕራክቲስ እናደርጋለን። እንደዚህ እያደረግን ነው የምንማረው። በጣም ጥሩ ነው፣ ደስ ይላል። ግን አሰጣጣቸው ትምህርት አሰጣጣቸው በጣም ደስ የሚል ነው። ለኔ ተመችቶኝ በቂ የሆነ ኮምፒውተሮች እንግዲህ እንዳያችሁት እዛ አሉ። ለእያንዳንዱ ተማሪ ያው እያንዳንዱ ፕራክቲስ የሚያደርጉበት በቂ ኮምፒውተር አለን። ለምሳሌ ዳታቤዝ እናነሳ፣ ዳታቤዝ በጣም በራሳቸው ተንቀሳቅሰው ፕራክቲስ ማድረግ ገበያ ላይ የራሳቸውን እውቀት ማዳበር የሚችሉበት ፕራክቲስ ወይ በእያንዳንዳቸው ነው የሚሰጠውና እንዲሁ ዝም ብሎ በቲዮሪ የምዘለልበት ሳይሆን በተግባር ዘርፍ የሆነውን ነው በቲዮሪ መልክ የምንሰጠው በተግባር መልክ የምንሰጠው ማለት ነው። ኮምፒውተር ግን አሁን ያለው ተማሪም ትንሽ ስለሆነ ላለው ተማሪ ደግሞ ኮምፒውተር በቂ ነው ባሁኑ ማለት ነው። ግን አሁን ፕሪንተር የለም ለኛ ማለት ነው። ግን ደግሞ በቂ ኔትወርክ ዝርጋታ መኖር አለበት። ተማሪ እንደፈለገ ኮኔክት አድርጎ እንዲጠቀም ኔትወርክ ዝርጋታ ሊኖር ይገባል። ይህ ደግሞ ፕሪንተር በቃ የሙያ ተማሪ እስከሆነ ድረስ ሁሉም ማቴሪያል ሊሟላ ይገባል። ይሄም ያው እንግዲህ በሂደቱ ይሟላል ብዬ ተስፋ አደርጋለሁኝ። ግን እንደኔ አሁን በጣም ጥሩ ነው፣ ደስ ይላል። ኮሌጁ እንግዲህ አዲስ በመሆኑ ባለው ውስን ሀብታችን በጣም አጣበንም የተጠቀምን ነው በጣም በተገቢ ሁኔታ ባሉት። ግን ኮሌጁ አዲስ ይሁን እንጂ በአይቲ ዲፓርትመንት ብዙ ማቴሪያሎችን አሟልተዋል። በእርግጥ ግን አሁን ሌቭል 3 አካባቢ ስናልፍ ያው ሰርቨሮች የመሳሰሉት እየሰፋፉ ነው የሚመጡትና ያንንም ደግሞ በጊዜ ለመፈጸምም ጥረት እያደረጉ ነው። አልፎ ግን በቂ ግንዛቤ ለወደፊቱ የምኖረው የሚለው አንዳንድ የማይሟሉ እንትኖችም እንደሚሟሉም ተስፋ ያደረኩኝ ያው እንደ ግቢም ሌላም አካል መደገፍ ያለበት ባይትም ያው እንግዲህ ቴክኖሎጂ ነውና ሁሉም ቴክኖሎጂ ቢቆ ሆኖ እንዲገኝ ማንም የራሱን ኃላፊነት እንዲጥል ወሳኝ ነው ብዬ ነው ማስበው። ኮሌጅ ግን በጣም በአይቲ ይህን ያህል የሚቸግረን እንትን የለም። አልፎም ደግሞ እንዳያችሁት ስማርት ስክሪን የተጠቀምን ነው ከቾክ ባለፈ ያን በ4 ሜትር በተለያየ ቴክኖሎጂ የተጠቀምን ስለሆነ እንግዲህ ሞር ደግሞ እየተሟሉ ይሄዳሉ ብዬ ነው ማስበውና አይሲቲ ላይ ያው አምና ከነበረው አምና ስንጀምር ጥቂት የተወሰኑ ነገሮች ናቸው የነበሩን ማስጀመር ጅምር ላይ እንደመሆናችን በዚህኛው አመት ግን በርካታ ነገሮች ተስተካክለዋል። ከቁሳቁስ የስልጠና ቁሳቁስ በተለይ በሚያስፈልጋቸው ልክ ተዘጋጅተዋል። አሁን ባለው ልክ በጣም በቂ ነው፣ ፉል ነው ማለት ይቻላል። ምናልባት የሚቀሩ ነገሮች አሉ። ወደ ደረጃ 3 እና 4 አካባቢ ስንደርስ ደግሞ የምናስተካክላቸው ተጨማሪ የሚያስፈልጉ ግብአቶች አሉ። እነዛን ለማሟላት እኛ ዝግጅት እያደረግን ነው። በርካታ ዝግጅቶች አሉ። ያው ኮሌጁ በተቻለ መጠን በራሱ አቅም ሌሎችንም በማስተባበር የቁሳቁስ የስልጠና ቁሳቁሶችን ለማሟላት እየሰራ የሚገኝ ኮሌጅ ነው። አምና ከነበረው ግን የዘንድሮ በጣም በርካታ ነገሮች ተሻሽለዋል። እንግዲህ ኪሎታቸውን በእርግጥ በሁለት መንገድ ነው እንግዲህ መንግስትን ባስቀመጠው አቅጣጫ አንደኛው እንግዲህ በኢንስቲትዩሽናል አሁን በመጣው በሆሎኮስት ሜተድ ኢንስቲትዩት ላይ ነው ፈተናው ከሌቭል 1 ወደ ሌቭል 2 ሲሸጋገሩ በቲዮሪም እና ደግሞ በፕራክቲስ አዘል የሆኑ ነገሮችን ተመዝነው ነው ወደ ሌቭል 2 በቅተው የሚሸጋገሩት ማለት ነው። ዝም ብሎ እንዲሁ ከሌቭል 1 ተምሯሉ ተብሎም አይደለም። ኮርሱንም ሲወስዱ ዩኒት ኦፍ ኮምፒተንሲ ነው። ያው አንዱን ኮርስ ከጨረሱ በኋላ ነው ወደ ሌላኛው ከአንድ ቻፕተር እንኳን ወደ ሌላኛው ለመሸጋገር የራሱ የሆነው ሜተድ አለው። ከ30% ቲዮሪ ተፈትነው አልፎ ደግሞ ከ40% ፕራክቲስን ጨርሰው በደግሞ በኮኦፕሬቲቭ ፕራክቲስ አለ ውጪ ወጥቶ እንትን የሚያደርጉ ልምዳቸውን የሚለዋወጡበት ያንን ከ30% ከአንድ ቻፕተር ያንን ጨርሰው ውጤታማ ከሆኑ ነው ወደ ሌላኛው ኤሎ መሸጋገር የሚችሉት። ግን የኢንተርኔት ኮኔክሽን አለ። ስማርት ሩሞች ለመስራትም በዛ ልክ ደግሞ ስልጠናም እንዲያገኙ ለማድረግ እየተሰራ ነው ያለው።
ያው እንግዲህ ቢያንስ ሰልጣኞች ስልጠናውን ሲሰለጥኑ በቪዲዮ የታገዘ ስልጠና እንዲያገኙ በተጨማሪ ከአሰልጣኞች በተጨማሪ ያ ነገር ደግሞ ያዩትን ነገር በደንብ እንዲያስተውሉ ያደርጋቸዋል። ወደ ስራ ዓለም ሲገቡም ያግዛቸዋል ብለን ተስፋ ስለምናደርግ እንደዚህ አይነት ነገሮችን ምቹ በማድረግ የስልጠናውን እንትን ምቹ ለማድረግ እየሰራ እንገኛለን። ኮሌጁ ከሚሰጣቸው መሰረታዊ የስልጠና መስኮች ውስጥ አንዱ የኮንስትራክሽን ትምህርት ክፍል ሲሆን በዘርፉ ተማሪዎች ተመርቀው ሲወጡ ስራ ጠባቂ ሳይሆኑም ስራ ፈጣሪ እንዲሆኑ ለማስቻል እየተሰራ መሆኑን ለመረዳት ተችሏል። ትምህርትን ከጨረስኩ ወዲህ ማለት ነው ሌሎች ቦታ የዚህ ተቋማት እያለ እጄ ለመማር በጣም የቤተሰቦች ችግርና አቅም በማነስ እያለው ማለት ነው። ኮሌጁ አሁን ወደዚህ በመምጣት በጣም ደስተኛ በመሆኔ ዛሬ ተግባራዊ ለመሆን በኮሌጁ መጥቼ ጥሩ ትምህርት እየተማርኩ ነኝ። በርካታ ነገሮችን ቀርፏል ማለት ይቻላል። ከዚህ ቀደም ያው ሰልጣኞች ስልጠና ማሰልጠን ሲፈልጉ ቢያንስ ወደ ቦንጋ ፖሊ ሄደው ነው መማር የሚችሉት። አፕግሬድ ለማድረግ ደግሞ ወደ ሌሎች ተቋማት መሄድ ይኖርባቸዋልና ያንን ሙሉ በሙሉ ቀርፏል ማለት ይቻላል። ኮሌጁ አሁን በዋናነት ተደራሽ የሚያደርጋቸው የጎባን ዴቻ ወረዳና የወራዳ ከተማ አስተዳደርን ነውና ለበርካቶች ጥሩ ነገር ሆኖላቸዋል። ስልጠናውን በቅርበት ሆነው እንዲከታተሉ የቤት ኪራይ፣ የምግብ ወጪ፣ የተለያዩ ነገሮችን እንዲቀርፍላቸው ተደርጓል። የብሎኬት አመራረት ማለት ነው። በዚሁ በአካባቢው ማቴሪያል ማለት ነው። በአካባቢው ማቴሪያል ይሄንን በመስራት ብሎኬት አመርተናል። በተግባር ማሳየት እንችላለን። ያመረተን ነው ብሎኬት አለ 40 በ20 የሆነውን ብሎኬት በማምረት ተግባራዊ በመሆኑ እሱንም በተግባር ለማሳየት ይሞክራሉ። በዚህ ማቴሪያል ከአካባቢ ማቴሪያሎች በተሰራ ስራ ሰርተን ተግባራዊ ያደርገናል ማለት ይቻላል። በአዲሱ ካልኩለም መሰረት በሶስት መሰረታዊ ነገሮች ላይ ነው የተመሰረተው። አንደኛ ቲዮሪ አለ፣ ሁለተኛ ደግሞ ፕራክቲስ አለ። ኮሌጅ ውስጥ ፕራክቲክ የምናደርግ፣ ሌላኛው ደግሞ የኢንዱስትሪ ውስጥ ፕራክቲስ ተማሪዎች የጋዱን ዓለም ምን ይመስላል የሚለው ነገር ወጥቶ የሚያዩበት ነው። ሶስት አይነት ውጤት አሰጣጥ አለ። ከ40 አለ፣ ከ30 አለ እና ቀጥሎ ደግሞ 30 አለ ማለት ነው። በኮሌጅ ውስጥ ፕራክቲስ የሚሰሩ ከ40% እንይዛለን ውስጥ ከ30 ከውጭ ደግሞ ኢንዱስትሪ ውስጥ ደግሞ ከ30 የሚሰጡበት የኢንዱስትሪ ውስጥ አሰልጣኞች ፕራክቲስ ካረጉት የተማሩትን ዩኒት ኦፍ ኮምፒተንሲ እዛ ሂደው ቼክ ተደርጎ የኢንዱስትሪ ውስጥ አሰልጣኝ የሚሞላው ውጤት አለ። ያ አንድ ላይ ተደምሮ ከመቶ የመጣው ውጤት ነው እኛ ምን ሞላው ማለት ነው። በሚገባ መልክ እያሰረዱም ነው። ሌላ ተጨማሪ ከዚህ የበለጠ ፕራክቲስ ላይ ለማሳየት ትንሽ ሌሎች የቴክኖሎጂ ማቴሪያሎች ጉድለት በመኖራቸው ብቻ እዛ ጋር ትንሽ አሰልጣኝም ሆነ ተሰልጣኞች እኛ ለቀጣዩ ምን እንሆን የሚለውን ለመጠየቅ ሀሳብ ላይ ያለን እንጂ አሁን ካመጡት ስልጠና በዚህ በአካባቢ ማቴሪያል እያሰለጥኑ ነው። ፕራክቲስ የሚያደርጉት አሁን እንደኛ እንደ ኮንስትራክሽን ዲፓርትመንት የአነስተኛ ኢንተርፕራይዝ ከመረጥናቸው የማዘጋጃ የአውራዳ ከተማ ማዘጋጃ ከቤት ጋር አብረን የጋራ ስምምነት አለ። የግብ ስምምነት ከተፈራረምን በኋላ በአውራዳ በከተማ ውስጥ ሆነ በወረዳ ውስጥ የሚሰሩት ትላልቅ ግንባታዎች አሉ። እንደ G+1 እና G+2 በላይ ግንባታዎች ይሰራሉ። በቲዮሪ የተማሩትን ነገር ፕራክቲካሊ ምን ይመስላል የሚለውን ነገር የጋዱን ዓለም ወጥቶ ፕራክቲካሊ የሚያዩበት አግባብ አለ። እሱንም ከአውራዳ ከተማ ማዘጋጃ ቤት ጋር በጋራ የግብ ስምምነት ስላለን በግብ ስምምነት መሰረት የተማሩትን ኮርሶች ፕራክቲካሊ ሂዶ ያዩበታል። በዛ ሂደት ነው እየሄድን ያለ ነው። ኮንስትራክሽንም ያው እንደዛው ደረጃ 1 እና 2 ላይ ስልጠና ለመስጠት የሚያስችል በቂ ዝግጅቶች አሉን። ጥሩ አጋጣሚ ኮንስትራክሽን ተማሪዎች እንደመሆናቸው በዋናው ግቢ እየተሰራ ያለው የግንባታ ስራ ለነሱ እጅግ በጣም ጥሩ ተሞክሮ የሚወስዱበት ስልጠና፣ በቂ ግንዛቤ የሚያገኙበት፣ በቂ ክህሎት የሚያዳብሩበት ነው። በከተማውም እንደዚሁ እየተሰሩ ያሉ የልማት ስራዎች ለኮንስትራክሽን ተማሪዎች በርካታ እድሎችን ፈጥረውላቸዋል ማለት ይቻላል። በትብብር ስልጠና ብዙ ያሳካናቸው ነገሮች አሉና እዚሁ በተቋማችን
ያጋጠሙንን ክፍተቶች በውጭ ላይ ባለው ነገር እየተካን ስልጠናው በቂና ጥሩ ስልጠና እንዲያገኙ አድርገን እየሰራን እንገኛለን። የሜታል ወርክ ቴክኖሎጂ ኮሌጅ ከሚሰጣቸው ትምህርት ክፍሎች አንዱ ሲሆን በዚህ ዘርፍም ኮሌጁ ትኩረት በማድረግ እየሰራ ይገኛል። ተማሪዎችም ከኮሌጁ ጥሩ እውቀት እያገኙ መሆናቸውን ለማወቅ ተችሏል። ማሽን ምናምን አለ። ወልዲንግ ማሽን ነው የሚባለው። በሱ እሱ የቤዳ እቃ ነው። እሱን መብራት ላይ ሰክተን ማለት ነው የተሰጠ ነገር ሰርቼ ማሳያለሁ። እነሱም ያለው ነገር ሲያሳዩ በዛ መሰረት ሰርቼ አሳያለሁ ማለት ነው። ዲፓርትመንቱ እንደ ስሙ ሜታል ወርክ ቴክኖሎጂ ነው የሚባለው። ከዛ ደግሞ ለአውራዳ ኮንስትራክሽንና ኢንዱስትሪያል የተሰጠው በወልዲንግ ፓኬጅ ነው። በወልዲንግ ወይ በቢየዳ ከሌቨል 1 እስከ ሌቨል 4 ለመስጠት ነው እውቅና ያገኘውና ሜታል ወርክ ላይ በማሽኒንግ ምናምን ለሌላ ኮሌጅ ሜካኒክስ እና የተሰጠው አለ። እኛ ጋር የተሰጠው በዌልዲንግ ወይ በቢየዳ ነውና እሱን መሰረት አድርገን በብረታ ብረት ቢየዳ ነው የምንሰጠው። ግቢ ውስጥ ከሌቨል 1 ጀምሮ ኮርሶቹን መሰረት አድርገን ፕሮጀክት ቤዝድ ለርኒንግ ወይ የፕሮጀክት መሰረት አድርገን የተግባር ስራዎችን የተበላሹትን ብረታ ብረት ነክ ነገሮችን መጠገንም ሊሆን ይችላል። አዲስ ፕሮጀክቶችን ኮሌጅ ውስጥ የሚያገለግሉትን ለኮሌጁ ፕሮፖዛል አቅርበን በዛ መሰረት ሰልጣኞቹን ፕሮጀክት ወጥቶ ተግባር ላይ የሚውሉት ነገሮችን እየሰሩ እንዲለምዱ የሚያደርግ ዲፓርትመንት ነው። ለዚሁም በብረታ ብረት እሱም ቢሆን ያው በዋናው ግቢ በርካታ ስራዎች እየተሰሩ ነው። እነሱን የሚመጥን ከነሱም በላይ ለወደፊት የሚያግዛቸዋል የምንላቸው ነገሮች አሉና እነዛን በመስክ ላይ በትብብር ስልጠና እየወሰዱ ይገኛሉ። በኮሌጁም የሚያስፈልጋቸውን የንድፈ ሀሳብ እንዲሁም የፕራክቲካል ስራዎችን በሚገባ እየሰሩ ይገኛሉ። ለአሁን አስቸጋሪ የሚባል ነገር የለንም። ገና ሌቨል 2 መጀመሪያ አካባቢ ነን። ሌቨል 3 እና 4 ስንሄድ የሚያስፈልጉን እቃዎች አሉ። አሁን ላይ ብዙ አስቸጋሪ ነው የሚባል ነገር የለም። ባለው እንትን ኮርስ መስጠት እንችላለን። ደግሞ ከተቋም ውጪ ትብብር ስልጠና አድርገን ከኢንዱስትሪዎች ጋር የምንሰራ ስራ አለ። ከ70% ኮሌጅ ውስጥ ኢንስቲትዩሽናል አሰስመንት እንሰጣለን። ኮኦፐሬቲቭ ትሬኒንግ የሚባለው ከኮሌጅ ውስጥ የሚሰጠው ኢንዱስትሪ አለና ምናልባት ኮሌጅ ውስጥ የማያገኙትን ነገር እዛ በትብብር ስልጠና ወቅት ጥሩ ካምፓኒ ወይ አቻ ኮሌጅ ላይ እሱን አጋጣሚ ተጠቅመን ሙሉ ማቴሪያል እንዲያገኙ እያደረግን ነው ያለ ነው። አሁን ገና ሌቨል 2 ላይ ነን። ያለው ማቴሪያል በቂ ነው። አስፈላጊ የሆኑን ነገር ኮሌጁን እየጠየቅን በየጊዜው በአንዴ ባይሆንም በየጊዜ እያስገዛን እኛ ደግሞ ቀድመን ኮርሶችን አይተን ዝግጅት እናደርጋለን። አካባቢ ላይ ያሉ መልካም ነገሮች ለሰልጣኞቻችን ክህሎት እንዲያገኙ አግዟቸዋል፣ ጠቅሟቸዋል። በተጨማሪ ምናልባት ከኮንስትራክሽን ተማሪዎች ጋር ተያይዞ አንዳንድ የትብብር ስልጠና ከዚህ ከአካባቢው አልፈን ወደ ቦንጋ ፖሊቴክኒክ በመላክ ስልጠና እንዲያገኙም እየሰራ እንገኛለን። ያ እንግዲህ ምናልባት እዛም ያለውን ሲቹዌሽን በደንብ እንዲያዩት ያግዛቸዋል ብለን ስለምናምን እንደዚህ አይነት ስልጠናዎችንም እየሰጠን እንገኛለን። አካባቢውን መሰረት ያደረገ ስልጠናም ለሀገሪቱም ሆነ ለአካባቢው ትልቅ ጠቀሜታ አለው። ይህንን የተረዳው ኮሌጁም ከሚሰጣቸው የስልጠና መስኮች ውስጥ አንዱም እንስሳት እርባታ ትምህርት ክፍል ነው። ሊደርሺፕና ስለ ካይዘን ነው የምንማረው። ከዚህ ተምረን ከወጣው ያው መንግስትን መጠበቅ ብቻ ሳይሆን በራሴ አካባቢውን አመቻቼ በራሴ ሰርቼ ቤተሰቦችን ደግባለሁ ወሰደን ነው። ያው ቀጣይ ያለው ነው ግቢ ውስጥ ንብ እርባታ ተብሎ እየተሰራ ነው። እሱን እየሰራን ክላስንም እየተማረን
በግብርና ዲፓርትመንት፣ በአኒማል ፕሮዳክሽን፣ በክሮፕ ፕሮዳክሽን እና በአኒማል ሄልስ በሶስቱም ዲፓርትመንት ኮሌጃችን ፍቃድ አግኝቶ በዚህ ወር ነው ሜቢ ፍቃዱ የተገኘውና ለነዚህ ዲፓርትመንቶች ሶስቱም አሰልጣኝ ተቀጥሯል። በበቂ ሁኔታ ዝግጅት ተደርጎ ኮሌጁ ቅጥሩን ሁኔታ ፈጽሟል። ሁለተኛ የመማር ማስተማር ክላሱ ኦልሬዲ ለነዚህ ዲፓርትመንት ዝግጅት ተደርጓል። እኔ ማቴሪያል አሉት ከተቻለ ማሳየት ይቻላል። በሶስቱም ዲፓርትመንት የዚህ ዝግጅት ሁሉ በኮሌጁ በኩል ዝግጅት ተደርጓል። እናም ቀጣይ ላይ ያለው ነገር በይሄን ዲፓርትመንት አግሮኢኮሎጂካሊ ወሳኝ የሆነ ዲፓርትመንት ነው። ምክንያቱም የተመቻቸና የተሻለ ላንድ ሪሶርስ አለን፣ ዋተር ሪሶርስ አለን። ይሄን ተማሪ አሰልጥነን የመንግስትን እጅ ብቻ መቀበል ሳይሆን መጠበቅ ሳይሆን ራሱ በራሱ ፍላጎት የስራ ባለቤትና ወርክ ክሬሽን ስራ ክሬሽን ራሱን ተደራጅቶን ቢሆን ከመንግስት እጅ ተላቆ ራሱንና ማህበረሰቡን እንዲደግፍ ያን ኮሌጁ አላማ ኦብጀክቲቭ አድርጎ ያሰራለው። ግብርናው ዘርፍ የኛ ኮሌጅ እድለኛ ነው ማለት ይቻላል። አንደኛ እንደ ሀገር የተቀመጠ አቅጣጫ አለ። በተለይ አካባቢውን ጸጋ መሰረት ያደረገ ስልጠና እንዲሰጥ የታሰበ ነገር አለና እኛ ኮሌጅ በጊዜ ጀምሯል ማለት ይቻላልና ያኛ ለኛ እጅግ በጣም ጥሩ ነው። እድለኛም ነን። በቂ ዝግጅት አድርገናል በምንችለው ልክ። ለምሳሌ በአኒማል ሄልዝ የራሱ ዲፓርትመንቱን የሚጠይቅ ማቴሪያል ቅድመ ዝግጅት ሁሉ ተደርጓል አለ ማሳየትም ይቻላል። ሁለተኛ በአኒማል ፕሮዳክሽን ተግባር ተኮር ስራዎች በዚህ ኮሌጅ ተሰርቷል። ለምሳሌ በተግባሪ ማሳየት ይቻላል። ፎር ኤግዛምፕል በቢኪፒንግ ማለት በንብ እርባታ የተሻለ ስራ ተሰርቶ ጋጣ ሁሉ ተሰርቶ ጨፈቃ ቀፎ ኬንያ ቶፓር የሚባል የቀፎ አይነት ተሰርቶ አሁን ኦልሞስት ወደ 2 እስከ 3 ንብ የገባ ስራ አለ። ንብ አስገብተናል። እነዚህ ሪሶርስ አለ። ሶስተኛው አሁንም በዚህ በእርባታ መኖ በዚህ አመት በአጭር ጊዜ ነው፣ በ4 እና 5 ወራት ነው አፈጻጸሙ። መኖ ቢያንስ 0.25 ሄክታር ተተክሎ ቅስቀሳና ቅድመ ዝግጅቱ ኦልሬዲ ተጠናቋል። ሶስተኛ በክሮፕ ፕሮዳክሽን በሜካናይዜሽን ሲስተም ነው እርሻውን ያካሄድን ያልነው። ይሄ ያው ግብርና በአጠቃላይ 70% ውጤት ተኮሩና የምንመዘነውና ተማሪ የምንመዘነው በ70% ስለሆነ በትራክተር የእርሻ ሁኔታም ተካሂዷል። ቅድመ ዝግጅቱ ያው እስካሁን በእርሻ ቡናም ቢሆን መደብ ላይ ወደ 15000 ችግኝ ቡና ያደረ ያለ ይሄን ከዚህ ከየካቲት አጋማሽ ጀምረን ቅድመ ዝግጅት እናደርጋለን። ይሄም የፕራክቲካል ፓርቱ ነው። አካባቢው ዴቻ ወረዳ ጎባ እንደዚህ አርብቶ አደርና አርሶ አደር መሆኑ የሚታወቅ ነውና የነሱን ፍላጎት መሰረት ያደረገ ዋናው ተጨባጭ መሬት ላይ ያለውን ነገር ያገናዘበ ስልጠና ለመስጠት ዝግጅት አድርገን በቅርቡ በክሮፕ ወይም በሰብል ምርትና በእንስሳት እርባታ የምዝገባ ፍቃድ አግኝተን ሰልጣኞችን ተቀብለን ማሰልጠን ጀምረናል። መነቃቃቶች፣ መልካም ነገሮች ይታያሉ። ሰልጣኞች ከዚህ በፊት ያው ውስን ነበሩ፣ አሁን መሻሻሎች አሉ። ፍላጎታቸው መሰረት ያደረገ ስልጠና ስለሆነ ሰልጣኞች ወደ ኮሌጃችን እየመጡ ስልጠና እየወሰዱ ይገኛሉ። ኮሌጁ የውስጥ ገቢውን በበለጠ ለማሳደግ እየሰራ መሆኑን ለማወቅ ተችሏል። በተለይ ከዴቻ ወረዳ ጋር የኮሌጃችን ቦርድ እጅግ በጣም ሳላመሰግን አላልፍም። በጣም ጥሩ ስራ፣ ጥሩ ድጋፍ እያደረጉልን ይገኛሉ። በኮሌጁ አቅም ለማጎልበት በርካታ ስራዎች እየተሰሩ ይገኛሉ። በዋናነት አሁን ኮሌጁ በሚገኝበት አካባቢ በተለይ በዴቻ ወረዳ ከወረዳ ከተማ አስተዳደር ጋር በርካታ ስራዎች እየተሰሩ ነው ያሉት። ኮሌጁ ለማሳደግ የተለያዩ ስትራቴጂክ ፕላኖች ተዘጋጅተው ወደ ስራ ተገቡበት ሁኔታ ነው ያለው። ምናልባት ደግሞ ዋናውን ግቢ አይታችሁታልና እጅግ በጣም ሰፊ ነው። የይዞታ ማረጋገጫ ሰነድ ከተረከብን በኋላ ወደ 23 ሄክታር መሬት ከዛ ውስጥ ደግሞ ከፊሉን በማልማት ከፊሉን ደግሞ በጓሮ አትክልት በተለያዩ ነገሮች ሸፍነን የኮሌጁን አቅም ለማጎልበት እየሰራን እንገኛለን። ሌሎች ከፓርትነርሺፕም ለመስራት እየሰራን እንገኛለን ከሌሎች ተቋማት ጋር። በተለይ ደግሞ እንደ ከፋ ዞን ካሉት ኮሌጆች ጋር በቅንጅት በመስራትም አንዳንድ ስራዎችን እየሰራን እንገኛለን።
10ኛ ክፍል መቀበል አንችልም ነበርና በወቅቱ በነበረው የመቁረጫ ነጥብ መሰረት ቢመጡ ተቀብለን ለማሰልጠን ዝግጅት አድርገናል። መመሪያም ስለተላከልን ሌላኛውና የተሻሻለው ከዚህ ቀደም ወደ ቴክኒክና ሙያ ገብቶ ለመማር ያልቻሉ በተለይ ደግሞ መጀመሪያ ዲግሪ ኖሯቸው በተለያዩ ዘርፎች ስራም እየሰሩ ያሉ ሊሆኑ ይችላሉ። ምናልባት ወደ ቴክኒክና ሙያ ተቋም መጥተው ስልጠና መጀመር የሚፈልጉ ካሉ ለነሱም በሩ ክፍት ነው፣ መጥተው ማሰልጠን ይችላሉ። ሌላውና ተጨማሪው በጥቃቅንና አነስተኛ ኢቭን መማር ወይ ደግሞ ተምረው ብዙም ያልገፉ ካሉ ኢቭን ያልተማሩም ካሉ ለነሱም ጭምር ክፍት ነው። እኛ ያለነው እዚህ ሰልጣኞች ተቀበለን ለማሰልጠን ነውና በእቅዳችን ልክ ሰልጣኝ እየመጣ አይደለም። እኛ ብዙ ዝግጅቶችን አድርገናል፣ ብዙ ኢንቨስት አድርገናል። የክልሉ መንግስት ብዙ ካፒታል መድቦ ስራ እየተሰራ ነው ያለውና ሰልጣኞች ግን በዛ ልክ እየመጡ አይደለም። እንደ ሀገር ያው የገጠመን ችግር ቢሆንም ወደ ኮሌጃችን መጥተው ቢሰለጥኑ እጅግ በጣም ጥሩ ይሆናል እና ቢያንስ የሚመለከታቸውም ተባብረን ጥሪ ማድረግ ይኖርብናል። የተከበራችሁ የከፋ ቴሌቪዥን ተመልካቾች በዛሬው ፕሮግራማችን አውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ የስራ እንቅስቃሴ ምን እንደሚመስል ያሰናደነውን ፕሮግራም በዚያ በቃን። ሰላም።